ለምሳሌ መንፈስ አዳኝነቱን ነው የሚያስረዳን። አሁን ኢየሱስ አዳኝ አይደለም አላለም። አዳምጥ። ኢየሱስ አዳኝ አይደለም አላለም። እዚህ ጋር ተሳሳተ። እግዚአብሔር ኢየሱስን አዳምጥ። እግዚአብሔር ኢየሱስን እንድንበት ዘንድ ሰጥቶናል። ስለዚህ ሰጪው አካል ነው ብቸኛ። ጴጥሮስ ተረዳ። እዚህ ጋር ይኸውልህ እያወራ ያለው መንፈስ ነው። ስለዚህ ምንድነው እንድንበት ዘንድ የሰጠን ማን ነው? እግዚአብሔር ነው። ኢየሱስን የሰጠን። አሁን ኢየሱስ መድኃኒት አይደለም አላለም። እግዚአብሔር ዋና መድኃኒት ነው። ኦኬ እንድንበት ዘንድ ኢየሱስን ሰጥቶናል። ስለዚህ ሰጪው ነው ዋናው። ለምሳሌ እኔ አሁን አንተ ስጦታ ሰጠሁ፣ አምጥቼ ስጦታ ሰጠሁ። ሁልጊዜ ስታመሰግን የምትኖረው እንደ ውለታ የምትቆጥረው እኔን ነው እንጂ የሰጠሁን ስጦታውን አይደለም። ምን አይነት ደግ ሰው ናት፣ ምን አይነት ጥሩ ሰው ናት፣ እንዲህ አይነት ስጦታ ሰጥታኝ እያልክ በቃ ውለታ አድርገህ እድሜ ልክህን ባለውለታ አድርገህ ወዳጅ አድርገህ ትይዘኛለህ አይደለም። ስለዚህ የእድሜ ልክ ወዳጅ፣ የእድሜ ልክ ደግ፣ የእድሜ ልክ ንጉስ ማን ነው? ኢየሱስን የሰጠን ነው። ኢየሱስን የሰጠን ራሱ መድኃኒት ነው። ራሱ መድኃኒት ስለሆነ ነው እንድንበት ዘንድ ኢየሱስን የሰጠን። ስለዚህ ምታቂው መሰረት በእኛ ረዳድ ወይም አሁን ለምሳሌ እናንተ እንደፈለጋችሁት ማንበብና መረዳት ትችላላችሁ። እኔ ግን የተረዳሁት እኛ እንደዛ የምንለው ኢየሱስን ካወቅሽ ወደ እግዚአብሔር የምትሄጂው እኮ ኢየሱስን ቀድሜ ማንነቱን ስታውቂ ነው። ኢየሱስ ማንነት ሲገባሽ እግዚአብሔር ኢየሱስ ምንድን ያለው? ዮሐንስ ወንጌል 14 ላይ በእግዚአብሔርም እመኑ በእኔም ደግሞ እመኑ ነው ያለው። መጀመሪያ እግዚአብሔር ነው የሚቀድመው። ቀዳሚው እግዚአብሔር ነው። ለምንድን ነው ኢየሱስን የምናስቀድመው እንዴ? ከኋላ መጣናው ቃሉ እኔ መንገድና እውነት ነኝ ካለ እውነት ነው። ትክክል ነው። ችግር የለብንም አልኩህ እኮ። ኢየሱስ መድኃኒት ነው። ጴጥሮስ እያዳምጥ። ኢየሱስ መድኃኒት ነው፣ እውነት ነው፣ ህይወት ነው፣ መንገድ ነው፣ ብርሃን ነው። ይኸው እነግርልሃለሁ፣ መሰክርልሃለሁ። እኔ እኮ ኢየሱስ ሐሰተኛ ነው ብዬ አልልም እኮ። ችግሩ ግን አምልኮ ለኢየሱስ አይገባም። ኢየሱስ መለኮት አይደለም ነው። እንዴ ነው የሚገባው? በእኛ አትበለኝ። ከመጽሐፍ ቅዱስ መረጃ አሳይ። ከመጽሐፍ ቅዱስ መረጃ አሳይ። በመጀመሪያ እሱን የምናመልከው እንዴት መሰለሽ? እሱ ተሰቅሏል፣ ስለኛ ሞቷል። ሞት እንዲላደርጉ ተነስቷል። ስቅላት ጋር አልሄድም። ቆይ ስቅላት ጋር ከመሄዳችን በፊት የምናመልክበትን መንገድ የምናመልክበትን መንገድ ይለኛል። እንዲ ከዛ በፊት 12 ሐዋርያት ኢየሱስ ጋር እኮ አብረው ነበሩ እኮ 3 ዓመት ተኩል እኮ አብረው እየተመላለሱ ሰብከዋል እኮ። በዛን ሰዓት ኢየሱስን አምልከውታል። ኢየሱስ እንዴት መሰለሽ ወደዚህ ምድር ላይ ሲመጣ ገና እንትን አላለም ማለት ሊያስተምር ነው የመጣው። ህዝቡ በብዙ መንገድ ነው የመጣው። መምህር ነው። መምህር እስከሆነ ድረስ ሊያስተምር ነው የመጣው። ከዛ አምልኮም አልተቀበለም እስኪያርግ ድረስ። ከዚህ ማለት ሞቶ ተቀብሮ እንደገና በ3ኛ ቀን ሞት እንድል አድርጎ እስኪነሳ ድረስ ምንም አይነት አምልኮ አልቀረበም ነበር። በጣም ግን ስለዚህ ከትንሣኤ በኋላ ቆይ ከኢየሱስ ትንሣኤ በኋላ ተመልኳል እያልከኝ ነው? ኢየሱስ ካረገ በኋላ ተመልኳል እያልከኝ ነው? አዎ ማናመለከው ኢየሱስ ካረገ በኋላ በሰፊው የሰበከው ለምሳሌ ጳውሎስ ነው። 12 ተከታዮች ችግር የለውም። ኢየሱስ ፕሊስ አዳምጥ ጴጥሮስ። ኢየሱስ ካረገ በኋላ በሰፊው ስለ ኢየሱስ የሰበከው ማን ነው? ጳውሎስ ነው። እስኪ ከጳውሎስ ደብዳቤ ኢየሱስን ያመለከበትን አሳየን። ሲጀመር ኢየሱስ እኮ ነው የመሰከረው። ጳውሎስም ቢሆን ጴጥሮስና ኢየሱስን ማምለክ ይለያያል። ለምሳሌ እኔ ጴጥሮስ ነህ ብዬ ስለመሰከርኩኝ አመለኩ ማለት ነው። መመስከርና ማምለክ ይለያያል። ጳውሎስ ኢየሱስን ምን ብሎ ነው የመሰከረው? አምላክ ነው አምልኩት ብሎ ነው የመሰከረው። ምስክርነቱ ምንድን ነው? አዳኝ እንደሆነ ያው ለአዳኝ ባደብጥ አሁን ኢየሱስን አምልኮታል ወይ ነው። አሁን አንተ ኢየሱስ 3 ዓመት ተኩል ሐዋርያቶቹ አብረውት እየበሉት እየጠጡት ስልህ አይ 3 ዓመት ተኩል ምድር ላይ በነበረበት ሰዓት አልተመለከም አልክ። እሺ ካረገ በኋላስ ላልኩህ አዎ ጳውሎስ አምልኮታል አልክ። የተመረጃ ግን አላሳየም። አዲስ ኪዳን ጴጥሮስ አዲስ ኪዳን ላይ በጣም ብዙ መጽሐፍትን የጻፈው ጳውሎስ ነው፣ ኢየሱስ ካረገ በኋላ ማለት ነው። ስለዚህ ከጳውሎስ ደብዳቤዎች ውስጥ ጳውሎስ ኢየሱስን ያመለከበትን አሳየን። ጳውሎስ እኮ ሲሰብክ የኖረው እድሜ ልክ ነው የኖረው ስለ ኢየሱስ ነው። ምን ብሎ ሰበከ? አዳኝነቱን ነው የመሰከረው እኮ ምን ብሎ ሰበከ?
መንገዱን እያሳየ ለኢየሱስ እየመሰከረ መንገዱን ያሳየው ምን ብሎ አሁን ለምሳሌ መንገዱን ያሳየው ምንድን ነው ያሳየው? ጳውሎስ አዳኝነቱን እየሰበከ ኦኬ፣ አዳኝነቱን በዛ መንገድ ብቻ እንደሚድን ሲሰብክ ነው። ምን አድርጎ ነው የሚድነው? ምን አድርጎ ነው የሚድነው? ተጠምቆ ኢየሱስም ተጠምቆ እንደሚድን ጳውሎስ ሲጀምር አላጠምቅም ብሏል። ሲጀምር ጳውሎስ አላጠምቅም፣ ምን ላጠምቅ አልመጣሁም ብሏል። ጳውሎስ አላጠምቅም። እዚህ ጋር ተሳሳት። ወደ ጥምቀት አትሂድ፣ ወደ ጥምቀት አትሂድ። እኛውን ቶፒካችን ስለ ጥምቀት አይደለም። ሲጀምር ጳውሎስ አላጠመቅም፣ ቶፒካችንም ጥምቀት አይደለም። ስለዚህ ጳውሎስ ኢየሱስን አምልኮታል ብለህ መረጃ ግን አልሰጠህም። አምልኮታል ካልክ በቀጥታ ያመለከበትን ማሳየት ነበር የሚጠበቀው ካንተ። ነገር ግን ማሳየት አልቻልክም። አዳኝነቱን ለአዳኝነትማ እግዚአብሔር መድኃኒት አድርጎታል አልኩህ እኮ። እግዚአብሔር ኢየሱስን እንድንበት ዘንድ ሰጥቶናል ነው። ስለዚህ አምልኮ የሚገባው ኢየሱስን ለሰጠን ብቻና ብቻ ነው እንጂ ለኢየሱስ አምልኮ አይገባም። ምክንያቱም ኢየሱስ ራሱ ስለሚያመልክ ኢየሱስ ራሱ ፈጣሪውን ስለሚያመልክ ሐዋርያው ጳውሎስ ምን ብሎ ነው የሰበከው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ነው የሰበከው። ስለዚህ ኢየሱስ አምላክ አለው። ስለዚህ በብቸኝነት የሚመለከው ብቻውን ንጉሥ የሆነው ብቻውን ፈጣሪ የሆነው ብቻውን እግዚአብሔር የተባለው እግዚአብሔር አብ ነው እንጂ ኢየሱስ የእግዚአብሔርነት እግዚአብሔርና አብ እኮ የተነጣጠሉ አይደሉም። እዚህ ጋር መረዳት ያለብሽ ተነጣጠሉ አልኩ። እግዚአብሔርና ቤት ተነጣጠለ ሳይሆን እግዚአብሔር ሲጀምር የአብ መጠሪያ ነው። እግዚአብሔር የአብ መጠሪያ እግዚአብሔር እያልሻለሽው እግዚአብሔር ሌላ አብ ሌላ ነው እያልሻለሽው እግዚአብሔር ሌላ ነው አላልኩም። እግዚአብሔር የአብ መጠሪያው ነው። ከአብ ውጭ ማንም እግዚአብሔር የለም ነው ያልኩት። ዋናው ነገር ኢየሱስ ከአብ ውጭ ማንም እግዚአብሔር የለም። ኢየሱስን እግዚአብሔር ነው ብሎ የሰበከ ሐዋርያ የለም። ሐዋርያው ጳውሎስ የኢየሱስን እግዚአብሔርነት ይቃወማል። ኢየሱስና አብ እኮ አንድ እንደሆነ ነው የምናገረው። ኦኬ፣ ኢየሱስና አብ አንድ ነው ከተባለ ሐዋርያው ጳውሎስ ከእግዚአብሔር ጋር አንድ እንደሆነ ሰብኳል። ለምንድን ነው ሐዋርያው ጳውሎስ ከእግዚአብሔር ጋር አንድ እንደሆነ የሰበከው? ምን ለማለት ፈልጎ ነው እግዚአብሔር ጋር አንድ ነው የሆነው? ጳውሎስ አንድ ናቸው፣ በስራቸውም አንድ ስለሆኑ ጳውሎስና እግዚአብሔር አንድ ናቸው። ቆይ ጳውሎስና እግዚአብሔር ጳውሎስና እግዚአብሔር አንድ ናቸው በስራቸው ነው ካልክ፣ ስለዚህ ኢየሱስና እግዚአብሔር በስራቸው ነው አንድ የሆኑት እንጂ በስልጣን አይደለም። ጳውሎስ የኢየሱስን ስራ እየነገረ አይደለም መጣው እያሳየን ለህዝቡ እንደዛ እየሰበከ ነው። ኢየሱስም የእግዚአብሔርን ስራ ነው እየነገረ የመጣው። የእግዚአብሔርን ስራ የእግዚአብሔርን አምላክነት ነው እየተናገረ የመጣው። ምክንያቱም ኢየሱስ ክርስቶስ የእግዚአብሔርን ወንጌል ሰበከ ነው የሚለው እኮ ወንጌሉ። መጽሐፉ ምንድን ነው የሚለው? ኢየሱስ የእግዚአብሔርን ወንጌል ሰበከ ነው። ስለዚህ ኢየሱስ ስለ እግዚአብሔር እየተናገረ የመጣ ሰው ነው እንጂ እግዚአብሔር ነው የሚል ወንጌል የለም። ሰው ነው፣ አምላክ ነው። ኢየሱስ ሰው ነው። ከእግዚአብሔር ሰምቼ የነገርኳችሁን ኢየሱስ ሰው ነው። ዮሐንስ 8:40 አላነበብከውም? ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ነው ወይ እያለ ሲወቅሳችሁ አልነበረም አይሁዶቹን? ፍጹም ሰው ነው፣ ፍጹም አምላክ ነው ኢየሱስ። ፍጹም ሰው ፍጹም አምላክ የሚል የለም። የፍጹም ሰው ፍጹም አምላክ የሚለው የመጣው አትናቴዎስ ናቸው ያመጡት። በዚሁ አጋጣሚ ጴጥሮስን መጠቁመ በክርስትና ታሪክ ስብሰባዎች ነበሩ፣ የተደረጉ ጉባኤዎች አሉ። የፕሮቴስታንት ቤተክርስቲያን የኒቃያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤና የኬልቄዶን ጉባኤን ትቀበላለች። እነዚህ ጉባኤዎች ላይ ነው እንግዲህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚል ውሳኔና ሀሳብ የመጣው። ኢየሱስ ከአብ ጋር እኩል ነው የሚል ውሳኔ ያስተላለፉት እዚህ ጋር ነው እንጂ መጽሐፍ ቅዱስ ላይ ኢየሱስ ከአብ ጋር እኩል ነው የሚል ነገር የለም። ኢየሱስ ከፈጣሪ የተገኘ ፈጣሪ ነው የሚል አስተምሮ የለም። ስለዚህ ኢየሱስ ፈጣሪ ነው የሚል አስተምሮ ከግሪክ መንፈስ የመጣ እንጂ የአይሁድ መንፈስ ወይም የወንጌል መንፈስ አይደለም። የወንጌል መንፈስ ኢየሱስ የእግዚአብሔር ሰው ነው የሚለው። በእናንተ ኢየሱስ ምንድን ነው? ነቢይ፣ አስታራቂ፣ አማላጅ፣ ካህን፣ አማላጅ። እኛ ግን አምላክ ነው የምንለው። እናንተ አምላክ የምትሉት በመረጃ አድርገው። ጴጥሮስ አሁን ችግር አንተ የምታምንበትን በወንጌል አረጋግጠው። የምታምንበት በወንጌል ካላረጋግጠው ሐሰተኛ ነው ማለት ነው። ምን ነገርኩሽ? እንዴት ነገርኩሽ መሰለኝ? አዳኜ የሆነው ስለኔ ስለሞተ የሞቱት ሌላ ታሪክ ነው።
ጴጥሮስ ቶፒካችን አይደለም። የሞቱ አዳኝነቱን እየረዳ የምትድነው ንስሐ ቆይ ጴጥሮስ አዳምጥ። የምትድነው ወደ እግዚአብሔር ንስሐ በመግባት እንጂ ኢየሱስን በመግደል አይደለም። እዚህ ላይ ማወቅ ያለብህ እግዚአብሔር ዘንድ እጅግ የተጠላ ኃጢአት ከባድ ወንጀል ብሎ ማለት ሰውን መግደል ነው። ኢየሱስ ክርስቶስ የእግዚአብሔር ሰው ነው። ለእግዚአብሔር ቅርብ የሆነ ሰው ነው። ለእግዚአብሔር ቅርብ የሆነውን ሰው ኢየሱስን ገድዬ የእግዚአብሔርን ገነት ይገባሉ ማለት አትችልም። ገሃነም ነው የምትጣለው። ምክንያቱም ኢየሱስ ክርስቶስ